ይህ መረጃ በዘንድሮ 2018 ዓመተ ምህረት የ12ኛ ክፍል ፈተና ለምትፈተኑ ተማሪዎች ስለሚጠቅማችሁ እስከ መጨረሻው ድረስ አዳምጡኝና እንዲሁም ደግሞ ለጓደኞቻችሁ በቅንነት እንድታጋሩልኝ ጠየኳችሁ። ታዲያም የትምህርት ምዘና ፈተናዎች አገልግሎት በዘንድሮ ዓመት 12ኛ ክፍሎች የምትፈተኑበትን ቀን ይፋ አድርጓል። በዚህ መሰረትም የሪሚዲያል ፕሮግራም ሀገር አቀፍ ፈተና ግንቦት 17 እስከ 20 2018 ዓመተ ምህረት ሲሆን በመካከል ግን ግንቦት 19 ላይ የኢድ አል አድሃ ባል እንደሆነ ምርመራ ላይ አስቀምጦታል። የቅድመ ምርመራ ትምህርት መውጫ ፈተና ሰኔ 2 እስከ 12 2018 ዓ.ም ሲሆን በሌላ በኩል ደግሞ የኢትዮጵያ ሁለተኛ ደረጃ ትምህርት ማጠናቀቂያ ፈተና ወይም ደግሞ የ12ኛ ክፍል ፈተና ሰኔ 24 እስከ ሐምሌ 17 2018 ዓ.ም ይሰጣል። የድህረ ምረቃ ትምህርት መግቢያ ፈተና ሐምሌ 29 እስከ 30 2018 ዓ.ም ሲሆን የመሰረታዊ ንባብ እና የስሌት ክህሎት ምዘና የጥናትና ምርምር መረጃ ማሰባሰብ ሚያዝያ 26 እስከ ግንቦት 07 2018 ዓ.ም እንደሆነ ዛሬ ይፋ አድርጓል። ይህንን የቲክቶክ አካውንቴን ፎሎ ያላደረጋችሁ ፎሎ እንድታደርጉ በቅንነት እየጠየቅኩኝ፣ እዚህ ጋር ፎሎ ያደረጋችሁ ደግሞ ወደ ፌስቡክ አካውንቴ ሄዳችሁ ዋልተ ንጉስ ዘማርቆስ ብላችሁ ዛጋም ፎሎ እንድታደርጉኝ፣ በሌላ በኩል ደግሞ እንዲሁ የፌስቡክ ቤተሰቦች የቲክቶክ ሊንኬን ፌስቡክ ላይ አስቀምጥላችኋለሁ። ቲክቶክ ላይ እየመጣችሁ ፎሎ እንድታደርጉኝ